አልሐምዱሊላህ የተከበራችሁ አባቶች፣ የተከበራችሁ እናቶች፣ የተከበራችሁ ኡስታዞች እንዲሁም ወንድምና እህቶች አላህ ሱብሓነሁ ወተዓላ ለዚህ ለተከበረ ለሆነው ቀን አላህ ደረሰን። የተሰበሰብንበት ዓላማ ምን እንደሆነ ሁላችንም እናውቀዋለን። አላህ ለሰይዳችን ዓለይሂ ሰላቱ ወሰላም ምን አላቸው? በሁለት ነገር መደሰት እንዳለብን መልእክት ንገራቸው አላቸው። ቁል ቢፈድሊላህ፣ አንድ በአላህ ትሩፋት አሉ። የአላህ ትሩፋት የሚባለው ምንድን ነው? ኢነ ኢብኑ ዐባስ ረዲየላሁ ዐንሁ ሁወል ቁርአን፣ ቁርአን ነው ይላሉ። አላህ ቁርአንን ስለሰጣቸው፣ ኢማን ስለሰጣቸው፣ ሙስሊሞች ስላደረጋቸው። ሁለተኛ ወቢረሕመቲሂ፣ በእዝነቱም እዝነቱ እዚህ ቦታ ላይ ማናቸው ይላሉ ኢብኑ ዐባስ ረዲየላሁ ዐንሁ? ሰይዳችን ዓለይሂ ሰላቱ ወሰላም ናቸው አሉ። ሙሐመድን ዓለይሂ ሰላቱ ወሰላም ስለሰጣቸው፣ እሳቸው ስለተሰጧቸው ፈቢዛሊከ ፈልየፍረሑ፣ በዚህ ነገር ይደሰቱ ብለህ በላቸው። ሁወ ኸይሩን ሚማ የጅመዑን፣ በቁርአን መደሰታቸው፣ በሰይዳችን ዓለይሂ ሰላቱ ወሰላም ወደዚህች ምድር በመምጣታቸው መደሰታቸው ከሚሰበስቡት ሀብት ሁሉ በላጩ ይሄ ነው ይላል። በሳቸው መወለድ ሰሓበቶች ረዲየላሁ ዐንሁም አጅመዒን ተሰብስበው ተደስተዋል። ሰይዳችንን ዓለይሂ ሰላቱ ወሰላም ለእንግዲህ አላህ ስለሰጣቸው ለማመስገን አላህን ለመዘከር ተሰብስበው ባሉበት ሰዓት ላይ በመካከላቸው ወጡ ነቢያችን ዓለይሂ ሰላቱ ወሰላም። ሰሉ አላ ረሱሊላህ። እንዴት ነው አነሸጣችሁም እንዴ? በመካከላቸው ወጡና ማ አጅለሰኩም፣ ምን ጉዳይ ነው ያቀማመጣችሁ አሏቸው። ጀለስና ነዝኩሩላህ፣ አላህን ለመዘከር አላህን ለማስታወስና ወነሕመዱሁ አላህን ለማመስገን ነው የተቀመጥነው አሉ። ለምን? አላህ እርሶን ስለሰጠን፣ የእኛ ነቢይ አድርጎ እርሶን አላህ ስለላከ አላህን ለማመስገን ነው የተሰበሰብነው አሏቸው። አላሂ ማ አጅለሰኩም ኢላ ዛክ፣ በአላህ ትምሉልኝ አላችሁን ለዚህ ዓላማ እንጂ ለሌላ ነገር አልተቀመጣችሁም ምን አሏቸው። ወላሂ ማ አጅለሰና ኢላ ዛክ፣ ወላሂ ይህ ጉዳይ እንጂ ሌላ ነገር አይደለም ያቀማመጣን አሏቸው። እኔ እኮ እናንተን ተጠራጥሬ አይደለም ያስማልኳችሁ። መላኢካው ጅብሪል ዓለይሂ ሰላም አሁን ወረደና በእናንተ ሥራ በእናንተ ተግባር አላህ በመላኢኮች እየፎከረባቸው እንደሆነ ነገረኝ አሉ ነቢያችን ዓለይሂ ሰላቱ ወሰላም። አያችሁ አይደል? ተሰብስበው ይደሰቱ ነበረ ሰሃቦች። እሳቸውን አላህ ስለሰጣቸው ያመሰግኑ ነበረ። ይህም መጅልሳችን የተሰበሰብነው ለምን ዓላማ ነው? አላህን ለመዘከር፣ አላህን ለማስታወስ፣ ቁርአንን ለማላቅ አላህ ሰይዳችንን ዓለይሂ ሰላቱ ወሰላም ስለሰጠን አላህን ልናመሰግነው ነው። ቅድም ብለዋል፣ ኢህቲፋል ማለት ሁወል ኢህቲማም፣ ትኩረት ማድረግ ማለት ነው። ለተወለዱበት ቀን እሳቸውም ለየት ያለ ትኩረትን ሰጥተዋል። በዚህ ቀን መደሰት የእያንዳንዱ ሙስሊም ግዴታ ነው። በክር ብኑ ሙሐመድ አድሚያጢ እና አልሓፊዝ አስዩጢ ረሕመቱላሂ ዓለይሂማ ምን ይላሉ? አረነ ሸይጣኑ አርበዐን፣ ሸይጣን 4 ጊዜ ከባድ የሆነ ጩኸትን ከባድ የሆነ ለቅሶን አለቀሳሉ። ረነ ማለት አየሰወተ ቢሑዝንን ይላሉ፣ በሐዘን አለቀሳሉ 4 ጊዜ። አንደኛ ሒነ ሉዒነ አሉ፣ ወኢነ ዓለይከ ለዕነቲ ብሎ አላህ እርግማኔ ውረድብህ ብሎ አላህ ሲረግመው አለቀሳሉ። ሁለተኛው ወሒነ ቁሪደ፣ ከጀሃነም ሲባር ከጀነት ሲባረር ወይም ወደ ምድር አላህ ስብሓነሁ ወተዓላ ፈህቢጥ ሚንሃ ውረድ ወደ ምድር ሲለው የዛን ሰዓት ከባድ የሆነ ጩኸትን ከባድ የሆነ ለቅሶን አለቀሰ ይላሉ። ሰሉ ዐላ ረሱሊላህ አላሁመ ሰሊ ዐላ ዘይኒል ውጁድ። ሳሊሰን ሒነ ውሊደል ሙስጠፋ ሰለላሁ ዐለይሂ ወሰለም፣ ነቢያችን ዓለይሂ ሰላቱ ወሰላም በተወለዱ ጊዜ ከባድ የሆነ ለቅሶን ያለቀሰው አሉ። አራተኛው ሱረቱል ፋቲሓ ስትወርድ ይላሉ። አሁንም በሳቸው ውልደት የማይደሰት ሸይጣንና ጭፍራዎቹ እንጂ የነቢያችን ዓለይሂ ሰላቱ ወሰላም ኡመት ሲፋ ባህሪ አይደለም። እያንዳንዳችን ልንደሰት ይገባል። ያው ስለሳቸው ተናግረን ስለሳቸው ሲፋ ስለሳቸው ታሪክ ተናግረን የምንጨርሰው አይደለም። ልጆችም ማለት ነው አላህ ይጠብቃቸው። ለወላጆች ወላሂ ትልቅ ስኬት ነው ብዬ ነው የማስበው። አላህን አመስግኑ ወላጆች።
አልሐምዱሊላህ ወላሂ ትልቅ ስኬት ነው። በልጅ አንደበታቸው ሰይዳችንን ዓለይሂ ሰላቱ ወሰላም ሲያወድሱ በልጅ አንደበታቸው ወንጀል የማይጻፍባቸው ልጆች ናቸው እኮ ከወንጀል ንጹህ የሆኑ ልጆች ናቸው እኮ ቁርአንን በልጅ አንደበታቸው ሲቀሩ ይህ ትልቅ የሆነ ስኬት ነው ለወላጆች። ስለዚህ አላህን በድጋሚ እናመስግነው። አልሐምዱሊላሂ ረቢል ዓለሚን። ስለዚህ ይህንን ፍሬ ማስቀጠል መቻል አለብን፣ መጠበቅ መቻል አለብን። ወላጆች እናቶች ከጎን ሆነን ማበረታታት መቻል አለብን። ሰይዳችን ዓለይሂ ሰላቱ ወሰላም ከሚደሰቱባቸው ሰዎች አላህ አድርገን፣ አሚን። ሰይዳችንን ዓለይሂ ሰላቱ ወሰላም የሚያስደስት መጅሊስ አላህ አድርገው። አላህ የሚደሰትበት የሆነ መጅሊስ አላህ አድርገው። ጀዐለኒ አላሁ ወኢያኩም ሚመን የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።